ዋው ኢየሱስ ክርስቶስ ጌታ ነው። የጌታ መንፈስ በመካከላችን አለ። እግዚአብሔር ይመስገን። ደስ ብሎኛል። የማቴዎስ ወንጌል ምዕራፍ 16 ላይ ያለ የጌታ ቃል ክፍል ነው ያነበብነው። የማቴዎስ ወንጌል ምዕራፍ 16 ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም ብዙ ሕዝብ ነው የሚከተለው። ከሚከተለው በጣም ብዙ ሕዝብ መካከል የኔናቸው የሚላቸውን የተመረጡትን 12ቱን ብቻ ከይሁዳ አካባቢ ይዟቸው ተነስቶ ፊልጶስ ቂሳሪያ የምትባል ከተማ ይዟቸው ገብቶ የጠየቀው ጥያቄና የመለሱለት መልስ ነው። ክብር ለእግዚአብሔር ይሁን። ይህን ወንጌል እንግዲህ የጻፈልን ሰው ማቴዎስ ነው አይደል? የማቴዎስ ወንጌል ስለሄዳችሁት ባይዘው የመጀመሪያው ወንጌል ወይንም በአዲስ ኪዳናችን ላይ የመጀመሪያ መጽሐፍ ተደርጎ የተቀመጠው ጋር የማቴዎስ ወንጌል ላይ ነው። በጣም ብዙ ቦታ ማቴዎስ የሚል የለም። ስለዚህ ሰውዬ ሌዊ የሚል ነው ብዙ ያለው። አለፍ እያለ ነው ማቴዎስ የሚለው እንጂ ሌዊ ነው የሚለው በጣም ብዙ ቦታ። ሰውየው ፕሮፌሽናል ነበር ድሮ ጌታ ከመጥራቱ በፊት። እሱን በአሮጌዋና በአዲሲቷ ኢያሪኮ መካከል ቁጭ ብሎ ቀረጥ ለመቅረጥ በሮማውያን የተሾመ አይሁዳዊ ቀረጥ ሰብሳቢ ነው እና በጣም የተከበረ ሙያ ያለው ሰው ነው። ጌታ ኢየሱስ ክርስቶስ ድንገት መጣና ተከተለኝ ብሎት ሄደ። ምንም ተአምር አላረገም፣ የተለየ ነገር አላረገም፣ አጋንንት አላወጣለትም። እሱም ጋር ይሁን ቤተሰቡ ጋር ምንም ተአምር አላረገም። ኢየሱስ ተከተለኝ ብቻ ነው ያለው። መጽሐፍ ሲናገር ተከተለው የሚል ቃል ነው። ከዛ ሰውየው አልተመለሰም፣ በወጣበት ነው የቀረው እና እዛ ይሁዳ አካባቢ 15 ዓመት ያህል ካገለገለ በኋላ ይሄንንም ወንጌል ከጻፈ በኋላ ወደ ኢትዮጵያ መጥቶ እዚህ ነው የሞተው አሉ። ትንሣኤ ሙታን ሰሞኑን ካለ እንግዲህ አንድ ሐዋርያ ከዚህ ይወጣል ማለት ነው። ጌታ የተባረከ ይሁን። እና ወንድማችን ማቴዎስ ይሄንን ወንጌል የመጻፍ እድል መንፈስ ቅዱስ ሰጠው። ሲሰጠው ምናልባት ከወንጌላት መካከል ሁለተኛ ይመስለኛል በመጽሐፍ ማርቆስ ይቀድመዋል፣ ሁለተኛ ነው። ምናልባት ደግሞ ከአዲስ ኪዳን መጽሐፍት መካከል ደግሞ 4-5ኛ አካባቢ ሊሆን ይችላል። አንደኛ ተሰሎንቄና ገላትያ ቀድሞ ተጽፈዋል አዲስ ኪዳን ላይ። ከዛ ማርቆስ ወንጌል፣ ከዛ ማቴዎስ ወንጌል እያልን ነው መቀጠል የምንችለው። ግን መንፈስ ቅዱስ እድል ሰጠው ለመጻፍና ማቴዎስ የጻፈው ለአይሁዳውያን ነውና አይሁዳውያን መጥተው ይጠይቁታል። አይሁዳዊ ነው እሱም እና በጣም ከተከበረ ሙያ በጣም ብዙ ገንዘብ ነው ባይዘው የሚያገኘው ማቴዎስ። አንዳንድ ሰው በወር የሚያገኘው ማቴዎስ በቀን ሊያገኘው ይችላል። እና በጣም ከዛ ከተከበረ ሙያ ላይ ነው የጠራው። ተሰብስበው መጡና ይሄ የምትከተለው ኢየሱስ ላንተ ማን ነው አሉት። እንግዲህ ያንን የሚያክል ሙያ ጠለ ወጣ በየመንገዱ አብረው እየተንከራተትክ በመስቀል ላይ እርቃኑን ተዋርዶ እስኪሰቀል ድረስ አብረው ስትንከራተት ቆይታል። አዎ ኢየሱስ ላንተ ማን ነው ሲሉት ኢየሱስ ለኔ አለ። አዎ ላንተ ሲሉት በጣም ብዙ ሰው ኢየሱስ ብሎ ያልቀበታል። ብዙ ሰው ማቴዎስ ኢየሱስ ላንተ ማን ነው ሲሉት ይሄንን የሚያክል ትልቅ መጽሐፍ ነው ከውስጥ የወጣው። በትህትና ጎናቸው ሰው ኢየሱስ አይለቀብ በሉት። በእውነት እድሜያችሁን ሁሉ የምትቃጠሉበት ጉዳይ ካለ ኢየሱስ መሆን አለበት። የዘመናችሁ የመጨረሻ ርዕስ ካላችሁ ኢየሱስ መሆን አለበት። በጣም ለምትወዱት ሰው የምትሰጡት ስጦታ ወንጌል ነው መሆን ያለበት። ምሳ ጋብዛችሁ ቡና ጋብዛችሁ እንዳትለቁት። በጣም የምትወዱት ከሆነ ሰውየውን ሰማይ ማግኘት አለባችሁ። ስለ ኢየሱስ ነው መንገር ያለበት። ማቴዎስን መተው ሲጠይቁት ማቴዎስ የተለየ ፕሮፋይል አልነገራቸውም። ራሱን ለማሳየት ጥረት አላረገም። እኔ የማቀው ኢየሱስ ብሎ አዲስ ኪዳናችን ላይ በሳይዝ ደረጃ ሶስተኛውን ትልቅ መጽሐፍ ከሐዋርያት ሥራና ከሉቃስ ወንጌል ቀጥሎ ትልቁን መጽሐፍ ነው በአንዴ ከውስጡ ያወጣው ቁጭ ብሎ ሲጽፍ። ክብር ለእግዚአብሔር ይሁን። እንደ መጽሐፉ ሳይዝ በማቴዎስ ወንጌል ላይ ኢየሱስ ማለት ብሎ ብዙ ነገር አይደለም ያወራው። በጣም ብዙ ስለ ኢየሱስ ቢጽፍም አንድ ጉዳይ ነው ግን የነገራቸው። ኢየሱስ ማለት ጤነኛ ጆሮ ያለው ሰው ወደ ማቴዎስ ጠጋ ብሎ ከሰማ፣ የማቴዎስን ስብከት ወደ ጆሮ ጠጋ አድርጎ ከሰማ ማቴዎስ እየነገረ ያለው አንድ ጉዳይ ነው። ኢየሱስ የእግዚአብሔር መሲህ ነው፣ የአይሁዳውያን ንጉሥ ነው። የምትጠብቁት መሲያችሁ እሱ ነው አላቸው። የምትጠብቁት ንጉሳችሁም ራሱ ነው። ሌላ እንዳትጠብቁ። የመጨረሻው መሲህ ክርስቶስ ነው። የመጨረሻ የእግዚአብሔር መልእክተኛ ክርስቶስ ነው። የመጨረሻ የእግዚአብሔር መልእክቱም ክርስቶስ ነው። የመጨረሻ መልእክተኛ ኢየሱስ ነው። የመጨረሻ መልእክትም ኢየሱስ ነው። ኢየሱስ መልእክተኛ ብቻ አይደለም፣ የሆነ መልእክት ይዞልን የመጣ ብቻ አይደለም፣ ራሱም ነው መልእክቱ። ጳውሎስ እንደዚህ አለ፣ ራሳችንን አንሰብክም እርሱን እንሰብከዋለን። ክርስቶስ መልእክታችን ነው። ሃሌሉያ። እና በዚህ ወንጌል ላይ ይሄንን አስደናቂ ነገር እየተረከ መጣና ምዕራፍ 16 ላይ ደረሰ። ምናልባት በቅርብ ስለመጣ ስለ ማቴዎስ በደንብ ነግራቸዋለሁ እዚሁ መድረክ ላይ ቆሜ።
ፓስተር በደንብ ነው አሜን ያለው። ኧረ መጣ እንዴ! ጌታ ሳይመጣ ቶሎ ቶሎ መታየት ነው አይደል? ሰማይ የምታገኙት ሰው መሬት ቶሎ ቶሎ ማይጥሩ። እዛ አንድ ሰፈር ነው የምንገባው ብያቸዋለሁና እንዳትጠጣጡ ከየት ነው የመጣው እንዳትሉ። ጌታ የተባረከ ይሁን። ፈራችሁ? ክብር ለኢየሱስ ይሁን። እና ምዕራፍ 16 ላይ ጌታ ኢየሱስ ክርስቶስ እንግዲህ ከሚከተለው ከዛ ሁሉ ሕዝብ 12ቱን ብቻ መረጠና ኑ ተከተሉኝ አላቸው። ወዴት? ኑ ተከተሉኝ አብረን እንሂድ አላቸው። ወዴት እንደሚሄዱ ባያቁም እሱ ግን መንገድ ላይ እንደማይጥላቸው እርግጠኛ ስለሆኑ አምነው ይከተሉታል። ክርስትና በጣም ዝርዝር ላይነገርህ ይችላል። ዋናው ነገር ይነገራል። የቀረውን አምነህ ነው የምትመጣው። አንዳንዱን መንገድ ዝርዝሩን ቢነግረን አንሄድም። ለምሳሌ ወደ ማዶ እንሻገር አለ ኢየሱስ። እሺ አሉና ታንኳ ውስጥ ገብተው ቁጭ አሉ። መንገዱ ላይ ማዕበል አለ ቢላቸው፣ በተለይ ጴጥሮስ ጌታ ሆይ ደርሰና ነው የሚለው፣ አይሄድም። ስለዚህ ዋናውን ይነግራል። እንሻገር ማለት መሃል ላይ እንቅር ማለት አይደለም። ስለዚህ ምን ማለት ነው? እኔ ያለው መሃል አንቀርም ነው። ምንም ይፈጠር እንደርሳለን። ማዕበል ይነሳ፣ ታንኳን ይወርውራት፣ ውሃ ወደ ውስጥ ይግባ፣ የፈለገው ይሁን፣ ኢየሱስ እንቅልፍ ያዘ፣ ምንም ይፈጠር እንደርሳለን። እርግጠኛ የመጨረሻው ነው የሚነግር። የቀረውንስ አምነ ነው። አምነ በገመድ ላይ እንደሚራመድ ሰው። የእምነት መንገድ በጣም ሪስክ አለው፣ ግን እግዚአብሔር ሰርፕራይዝ ያደርጋል። ሰው አይደለም ሰርፕራይዝ የሚያደርገው፣ የሚያምንን ሰው እግዚአብሔር ነው። ድንገት ይመጣና የሆነ ነገር ያደርጋል። ማዕበል ብድግ ብሎ ሲያተራምስ ልሞት ነው ልጠፋ ነው ብለ ስትጮህ ብድግ ይልና ማን እንደሆነ ያሳይሃል። በማታውቀው መንገድ እንደገና ትተዋወቀዋለህ። ደሙ ይሄ ማን ነው ያስብልሃል። እና ዛሬም እንሂድ ሲል የምናርገው ተነሱ፣ ኢየሱስን መከተል ጀመሩ። እየሄዱ ያለ መንገዱ ቅርብ አይደለም፣ ባይዘው ሩቅ ነው። 17 ማይል ከ22 ኪሎ ሜትር በላይ ነው በእግር የሄዱት። የነሱ ሀገር ምናልባት ከናንተ ሀገርም ይሞቃል። ባይዘው ሰሞኑ ድሬዳዋ በጣም ቆንጆ ነው አየሩ። በጣም ደስ ብሎኛል። ትላንትናና ዛሬ አሁን እኔ እንዴ ጃኬት የሚያስለብስ አየር ነው ያላችሁ። ያቆይላችሁ ጌታ ይባርክ። የነሱ ሀገር እኮ አንዳንዴ 45 ይገባል፣ 50 ይገባል። ሰው መቆም አይችልም። ይሄ ታሪክ ደግሞ የተከናወነው ወደ ሚያዝያ አካባቢ ነው። ይሄ ታሪክ አስቡት ሙቀቱን። በዛ ላይ ዘንድሮ በመኪና ነው የምንንቀሳቀሰው። ድሮ በእግር ነው ከኢየሱስ ጋር የምትሄዱት። 22 ኪሎ ሜትር እዛ እግር የሚለበልብ አሸዋ ላይ በእግር ደሞስ እንደኛ ነጭ ጫማ ድሮ የለም። ጫማ የኢየሱስ ጫማ ራሱ ጠፍር እንደሆነ ታውቃለህ። ሸበጥ የጫማውን ጠፍር ፈታ ዘንድ አይገባኝም ያለው እኮ ዮሐንስ። ኢየሱስ ጫማው ድሮ ሰንደል ጫማ የሚባል ነበር። እዚህ ነበር ምንድነው ነው እንዴ? ስሙን ነው እንደጠራችሁት? ሌላ ቋንቋ ነው ይመስል። እና በእንትን ዝም ብላ የምትታሰርናት በየእንትኑ አቧራ ምናምን ያስገባል። እና ሁሉም እንደዛ ናቸው፣ አሳጥማጅ ምናምን ነው። እና ይሄዳሉ። አስቡት፣ መሬቱ እሳት ነው። ከላይ የሚዘንበው ፀሐይ አይደለም። ቀጥሎ እንደ ዘንድሮ እንዲሳሳ ያላት ለብስም ድሮ ቀሚስ ነው፣ ወፍራም ቀሚስ። እላዩ ላይ ደግሞ ማታ ደግሞ ብርድ አይደለም፣ እላዩ ላይ ደግሞ የሚደረበውን ይዛሉ። በዛ ሙቀት ኢየሱስን አምነው ያንን መንገድ ጀመሩ። ነው ተከተሉኝ ብሎ እሱ ከፊት ይሄዳል፣ እነሱ ከኋላ ይመጣሉ። በምንም ታምር ጴጥሮስ ከፊት አይሄድም፣ ኢየሱስን ነው የሚከተለው። ኢየሱስ እግሩ የረገጠበት ጋር ነው የሚረግጠው። ኢየሱስ እግሩን ብድግ ሲያደርግ ቀጥሎ ጴጥሮስ ይረግጣል። ምክንያቱም ብዙ ነገር ነው ጥሎ የተከተለው። እንዳያመልጠውም። ምክንያቱም ኢየሱስ አንዳንዴ መንገድ ላይ የሚያወራው ነገር በጣም አስቸጋሪ ነው። እኛ ሁሉን ትተን ተከተልን፣ ትርፋችን ምንድን ነው ይላል እኮ ጴጥሮስ እኮ ነው የሚለው። እንዴ እኔ ብዙ ነገር ነው ጥዬ ወጣሁት፣ ግን በምን ነው የምትመልስልኝ ይሏል። አይዞ በምድር 100 እጥፍ ከመከራ ጋር በሰማይ የዘላለም ሕይወት። እንደሱ ነው የሚለው። ከመከራ ጋር የሚለው ስለማናነበው ነው። እኛ በምድር 100 እጥፍ ብቻ ነው የምንለው፣ ከመከራ ጋር የሚላለው ባይዘው። በሰማይ ደግሞ የዘላለም ሕይወት የማይቀበል ከእናንተ መሃል ማን አለ ይላል። ለእያንዳንዱ ነገር እከሳለሁ፣ 100 እጥፍ እሰጣለሁ። 100 እጥፍ ማለት የተውከውን 100 ነገር አይደለም፣ እርካታ ነው። አንድ ነው የሚሰጠ፣ ግን ትረካለህ። ትንሽ ሰጥቶ ይበቃኛል ትለዋለህ። አንተ አለህኝ ትለዋለህ። እስቲ አሜን በሏ። ከማቴሪያል ያወጣና አንተ እኮ አለህኝ።
ከኢየሱስ ጋር ምንም ሙሉ ነው። ያለ ኢየሱስ ሁሉም ባዶ ነው። በራሱ ነው እኮ የሚያረካችሁ። ራሱ አጠገብ ይቆምና አልፈልግም ሌላ ነገር ትበቃኛል። እምትበላው እኮ የለም ትበቃኛለህ። ስሙ ለዘላለም የተመሰገነ ይሁን። እና አብረው ይሄዱ። ዛሬ አካሄዱ ብዙ ደስ አላላቸውም። ወደ አሕዛብ ከተማ ታጠፈ። የት ነው ይዞን የሚሄደው ብለው ዝም ብለው ሲከተሉት ወደ ፊልጶስ ቂሳሪያ ገባ። እንዴ የአሕዛብ ከተማ፣ የቤተ ጣዖት ከተማ መተታቃለ ይባባላሉ። ኧረ እኔ መጥቼ አላውቅም። ከ12ቱ መካከል 11ዱ የገሊላ ሰዎች ናቸው። ባይዘው የገሊላ ሰው ማለት ከቤቱ ይወጣል ምኩራብ ይሄዳል፣ ከምኩራብ ስራ ቦታ፣ ከስራ ቦታ ቤቱ። በዚህ አይነት አሕዛብ አይጨብጡም፣ አሕዛብ ከተማ አይገቡም። ዛሬ ኢየሱስ አሕዛብ ከተማ ብሎም የቤተ ጣዖት መከማቻ ከተማ ይዟቸው ገባ። መሃል ከተማ ላይ ይዟቸው ቆመ እና ያያሉ። ምን ውስጥ ነው ይዞ ነው የመጣው ይላሉ። ዞር ዞር ሲሉ የቤተ ጣዖታት ስም ያነባሉ። ምን ውስጥ ምን ፈልጎ ነው ይዞ ነው የመጣው ሲሉ ሐሳባችሁን ወደ እኔ ሰብስበው አንዴ አለ ጌታ። እንጆ በቃ በጣም ከባድ ነገር ቢሆን ነው እዚህ ድረስ ይዞ ነው የመጣው ብለው እሺ ሲሉ አንድ ነገር ልጠይቃችሁና እሱን እንድትመልሱልኝ ነው እዚህ ድረስ ይዣችሁ የመጣሁት አለ። ጎናችሁ አርሶ እዚህ ድረስ የመጣው ዛሬ ልትጠይቅና ልትመልስ ነው በሉት እስቲ። ዛሬ በአጋጣሚ ምኑ ፕሮግራም ይዛችሁ ምኑ ትጠየቃላችሁ፣ ትመልሳላችሁ። ከ2000 ዓመት በኋላ ድጋሚኛ እንጠየቃለን። ምንድን አሁን ለምንድን ነው የመጣ ነው የሚለው ገባቸው አይደል? ጥያቄ ያለ ማለት ነው። ሊጠይቀን ነው፣ እኛ እንድንመልስለት ነው። አንዱ ተመለሰላቸው። ሁለተኛው ደግሞ አይምሮአቸውን የሚያስጨንቀው ጥያቄው ምን ቢሆን ነው ደግሞ እዚህ ድረስ ይዞ ነው የመጣው? እዛው ኢየሩሳሌም፣ እዛው ቅፍርናሆም ማለት የጴጥሮስና የወንድሙ ማነው ስሙ እንድሪያስ፣ የያዕቆብና የዮሐንስ አገራቸው ነው። እዛ መጠየቅ ይችላል። ለምንድን ነው እዚህ ድረስ ደግሞ ይዞ ነው የመጣው? ሁለተኛው ጭንቀት እሱ ነው። ጥያቄ አንድ አለ። ሁለት ነች አይደል ጥያቄው ያነበብናት። ጥያቄ አንድ አለ ምንድነው ጥያቄው? በጉጉት ሲጠብቁ፣ አሁን እናንተ በጣም በጉጉት ነው የምትጠብቁት። ያነበብኩትን ነው የምናገረው እኔ። እነሱ የመጀመሪያ አድማጭ ናቸው። እኔ ግን ይኸው ያነበብኩትን ነው የምናገረው። አይዟችሁ ሌላ ጥያቄ ነው ያልጠየቀም። ራሱ ኢየሱስ የጠየቀውን ነው የምደግመው። እንደዚህ አለ። ጥያቄ አንድ ሲል አስቡት፣ እኛ ብንሆን ሰዎች የሰው ልጅ ለመሆኑ ማን እንደሆነ ይሉታል አለ። ጌታ ሆይ ድገመው። ምክንያቱም ጥያቄው በጣም ቀላል ይመስላል ሲያወራው። ሰዎች የሰው ልጅ ማን እንደሆነ ይሉታል። እዚህ ድረስ ይዘህን የመጣው ሰው ምን ይለኛል ለማለት ነው? አዎ 2 ዓመት ከ8 ወር አካባቢ አገልግሏል። በዚህ በ2 ዓመት ከ8 ወር አገልግሎቴ ወቅት ሰዎች ማን ነው እያሉኝ ነው ሲል በጣም ቀላል ጥያቄ ስለሆነ አይ ቲንክ ሁሉም አወጣጁ። ይሄን ለመመለስ ሰው መሆን በቂ ነው። ምንም የተለየ ነገር አይጠይቅህም። ሁሉም እጁን ብድግ ብድግ አረገ። እሺ በርቶሎሜዎስ ይለው። በርቶሎሜዎስ እጁን ብድግ አረገና ትምህርት ትንሽ ጽድቅ ተኮር ነው፣ በጣም ጽድቅ ላይ ታተኩራለህ። ስጋዬን ያልበላ ደሜን ያልጠጣ ብለህ 5000 ተመልሶ ሲሄድ አትፈራም? እኛን 12ታችን ራሱ እናንተ ራሱ ብለህ መውጫ በር ነው የምታሳየን። እና ትምህርት ላይ በጣም የሚያተኩሩ የትምህርት ፕሮግራም ላይ ማለት ምንድነው ሐሙስ የሚካፈሉ ማለት ነው። የትምህርት ጉባኤ ሲል ፓስተር ሰምቻለሁ። ትምህርትን በጣም አዘውትረው ያዩ የተካፈሉ የሰሙ መጥምቁ ዮሐንስ ሳይሆን አይቀርም ብለውሃል። እሱም ልክ ያንተ አይነት ነው ትምህርቱ በጣም ተመሳሳይ። እንደውም መጥምቁ ዮሐንስን ያስገደለው ሄሮድስ የተባለው አንቲጳስ የታላቁ ሄሮድስ ልጅ ያስገደልኩት ዮሐንስ ከሞት ተነሳ ወይ ብሎ ሁሉ ጠይቋል። እና መጥምቁ ዮሐንስ ሳይሆን አይቀርም እያሉ ነው ሲሉት ጌታ እንደዚህ ያለ እሱ መንገድ ጠራጊው ነው፣ እኔ መንገዱ ላይ የምመጣው ነኝ አለ። እሱ ድምጽ ነው፣ እኔ ቃል ነኝ አለ። ዮሐንስ ነው ራሱ አይደል ያለው። አንተ ማን ነህ ሲሉት በምድረ በዳ የሚጮህ ድምጽ፣ ጉሮሮ መጥረጊያ፣ ከኔ በኋላ ቃል ይመጣል። እና እሱ መንገድ ጠራጊው ነው። ከኔ ወሰደውን ነው ያወራው። እሱ የራሱ የለውም፣ የኔን ነው የነገራችሁ። አንድ አይነት የሆነው ለዛ ነው። ከኔ ነው የሚወስደው፣ የኔ መልእክተኛ ነው፣ ከፊቴ መንገድ ጠራጊ ነው። ጥሩ መልስ ነው፣ ግን እኔ ዮሐንስ አይደለሁ። ቀጥሎ አለ። ሁለተኛ እጁን ብድግ አረገ።
አገልግሎት በጣም በተአምራት የታጀበ ስለሆነ የ4 ቀን ሬሳ ከመቃብር አውጥተ መንገድ ላይ ሰውየው ሲሮጥ ይገኛል። የ38 ዓመት ያልጋ ቁራኛ አልጋ ሸክመ መንገድ ላይ ይሮጣል። ስትመጣ ለመምጣት ምልክት አለ እና አካባቢው ትንሽ በጥበጥ ነገር ታረጋዋለ እና ደግሞ እንትኑ አካባቢ ደግሞ የማይጠፉ ፈውስ ምናምን ስታከናውን ደግሞ ያዩ አንዳንዶች ደግሞ ሳይሞት ተነጥቆ ሄደው ኤልያስ ተመልሶ መጥቶ ሳይሆን አይቀርም ኤልያስ ነህ እንዴ እያሉ ነው። ኤልያስን ይመስላል። ምክንያቱም ኤልያስ ሳይሞት ነው ሄደው። ቀጥሎ ደግሞ ኢየሱስ ከመምጣቱ ከ400 ዓመት በፊት በነብዩ በሚልኪያስ በኩል ኤልያስን እልከዋለሁ የሚል መልእክት አለ እና ያ ኤልያስ ነህ እያሉ ነው ሲሉ አይደለሁም በኤልያስ መንፈስ ዮሐንስ ነው ሄደው እኔ ኤልያስ አይደለሁም ሌላ ሲል አንዱም እጁን ብድግ አረገ። ትንቢት ስትናገር ያዩ መልእክት ስታመጣ ስለ ኢየሩሳሌም ቆመ እያለቀስክ ስትናገር ያዩ ያልቃሻው ነብይ ኤርሚያስን ደግሞ ይመስላል ብለዋል። ኤርሚያስ ነህ እንዴ አይደለም። ከኤርሚያስ መጽሐፍ ኢየሱስ ባይዘው ትንቢቶች ተናግሯል ጠቅሶ ተፈጸመ ብሏል። ኤርሚያስ ነህ እያሉ ነው አይደለሁም። አንዳንዶች ደግሞ አላንዱ ከመሃል እግዚአብሔር በእኛ ዘመን ያስነሳው ታላቅ ነብይ ነው እያሉ ነው ሲሉት ጌታ ኢየሱስ ክርስቶስ እንደዚህ አለ። የመጀመሪያው ጥያቄ በደንብ ተመልሷል። ሁለተኛ ጥያቄ አለ። ኦሬዲ የመጀመሪያው መልሰዋል፣ ሞቀዋል። አገራቸውም ይሞቃል፣ ውስጣቸው ተከታትሏል። በቃ ጠይቀንና ጌታው እንመልስና እንሂድ። ሁለተኛ ጥያቄ አለ። እሺ አሉና በጣም በጉጉት ነው የሚጠብቁት። እናንተስ እኔን ማን እንደሆኑ ትላላችሁ? ይሄ የሁል ጊዜ ጥያቄ ጌታ ኢየሱስ ክርስቶስ አማኞችን ሁሌ ቼክ የሚያደርግበት ጥያቄ ይሄ ነው። እኔ ለአንተ ማን ነኝ? ኢየሱስ ለእናንተ ማን ነው? በትህትና ጎናቸው ሰው ኢየሱስ ለአንተ ማን ነው በሉት። እኔ ለእናንተ ማን ነኝ ሲል እንደ ቅድሙ አትሞክረው። የቅድሙ ችግር የለውም አንተም የመሰለህን ብትናገር ሰው እንዲህ ያለ ነው ብትልጭ፣ ይሄኛው ግን የውስጥ ብርሃን መገለጥ የሰማይ አብሮነት ይጠይቃል። አንተ የሆነ ነገር ልትሞክር ትችላለህ፣ ትስተዋለህ፣ አትችልም። እግዚአብሔር ካልገለጠልህ በቀር አትችልም። ይሄ ጉባኤ መረጃ ተነግሯቸው የተሰበሰቡ ሰዎች ጉባኤ አይደለም። ብርሃን ነው የሰበሰበን፣ መገለጥ ነው የሰበሰበን። ኢየሱስ የተገለጠለት ህዝብ ነው። ይሄ ህዝብ የሰማይ ብርሃን ያገናኘን፣ አንድ ያረገን። ስብከት አይደለም አንድ ያረገን፣ መልእክት የሆነ ነገር አይደለም፣ ትንቢት አይደለም አንድ ያረገን። ውስጣችን የገባ ብርሃን አለ። ከኛ የተሻለ ይሄንን ነገር ሊሰብኩ የሚችሉ በጣም ብዙ ሰዎች በደጅ አሉ እማያምኑ። አይ ስብከት ፐርፎርማንስ የማብራራት አቅም አይደለም የሰበሰበን። እዚህ ቤት የሰበሰበን ብርሃን አለ። ውስጣችን የገባ ልንክደው ማንችለው መገለጥ አለ። እሱም ኢየሱስ ይባላል። ማንኝ ለእናንተ ሲል እግዚአብሔር ከሰማይ ብርሃን ጴጥሮስ ላይ ያበራበት ለቀቀ። እላዩ ላይ ወገግ አለ። ከ12ቱ መሃል ደሞ እንኳን ጴጥሮስ ላይ በራ። ጴጥሮስ እኔ ጴጥሮስን በጣም ነው የምወደው፣ በእውነት በጣም ነው የምወደው። ፍጥነቱ ራሱ ይባርከኛል። በእርግጥ ያው አንዳንዴ ፈጥኖ አስበልቷቸው ያውቃል። በምሪት ፍጠኑ እንዳንበላ ነው አንልም ይላል። ግን እኔ እኮ ፍጥነቱ ነው ውሃ ላይ ያስኬደው። እኛ እኮ መስመጡን ስለምናነብ ነው እንጂ ብዙ እኮ ሄዷል። አሁን ዮሐንስ እኮ አልሞከረው። ታው አረፈ ቁጭ በል አትሂድ፣ ታው ከፈለገ ራሱ ይምጣ ነው ሊለው የሚችለው። ጴጥሮስስ ኧረ እና ብሎኛል መሄድ አለብኝ። ጌታ ኢየሱስስ ና ብድግ ብሎ ውሃ ላይ ተራምዷል። እንዴ ውሃ የሚያቅሰው ነው። ውሃ ላይ አሳ ጠማጅ እኮ ነው። የውሃን ሪስክ እኮ ያውቃል። ሪስክ ያወቀ ነው ሪስክ የወሰደው ባይዘው አያውቃል። ማቴዎስ ቢራመድ ይሁዳ ቢራመደው ምን ይገርማል? ውሃ በብርጭቆ ነው የሚያውቅ። ሲረቅጠው ደረቅ ቢለት መሬት ነው ማለት ነው ብሎ ነው የሚሄደው ማቴዎስ። ጴጥሮስ ውሃ ያውቃል። ደግሞ የገሊላ ባህር ላይ እድሜውን የፈጀው አሳ ያጠመደ እዛ ላይ ነው። ቀጥሎ ማዕበል ሁሉ አለ ውሃው። ቀጥሎ ሌሊት ነው። ዛሬም እግዚአብሔር ያውቀዋል ማን እንደሆነ። ብርሃን ሰጠው። ጮኸ እኔ ማን ነኝ ሲል እንደ ክርስትና አይነት ህይወት የትም የለም። በእውነት እግዚአብሔር በምንም አያጽናናህም፣ ብርሃን ነው የሚሰጥህ።
ላይ ሲያፈስብህ መቋቋም እኮ ነው የሚያቀተው። መገለጡ ሲያገኘው ጮኸ፣ አንተ አለው። እሺ አለው። ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ልክ ጴጥሮስ ጮኸ ይሄንን ሲናገር ጌታ ኢየሱስ ድሮም እንደምታቀኝ ገምቼ ነበር አላለውም። ጴጥሮስ ዋው ዩ አር ሶ ኢንተሌክቹዋል አላለውም። ጭንቅላት በጣም ክሪቲካል ቲንከር ነህ አላለውም። አባቴን የነገረ አለው። እስቲ አሜን በሏ። አባቴ ካልነገረ በቀር አታቀኝም አለው። አይ እኔ ለእናንተ ማን ነኝ ስል አባቴ ከጀርባ መጥቶ በጆሮ ክርስቶስ ያው እግዚአብሔር ልጅ በለው አለ። ክርስቶስ ያው እግዚአብሔር ልጅ ብሎ ሊኩራራ ሲል አባቴን የነገረ አለው። ወደ ቦታ ተመለሰ። አሜን በሏ። ብርሃን የእግዚአብሔር ብቻ ነው። ተረዳድተን አናበራውም። እግዚአብሔር ከሰማይ ለቀቅ። አንተ አለው። አቤት ክርስቶስ መሲህ ማለት እኮ ነው የምንጠብቅ። ኢየሱስን አይተው ባይዘው አይመስልም። አቧራ የጠገበ እግር ነው ያለው። ልብሱ ልክ እንደነሱ ነው። ረጅም መንገድ በእግር ስለመጣ አቧራ ነው ልብሱ። ፊቱ ልክ እንደነሱ በፀሐይ እየተቃጠለ ነው። አይኑ ያ ሁሉ ፀሐይ ወርዶበታል፣ የደፈረሰ ነው። ጸጉሩ ትንሽ በልሸሸት ያለ ሊሆን ይችላል። ምንም መሲህ አይመስልም። ወደ ኋላ ሄደ ላጥናው ካልክ ጠራቢው ዮሴፍ ቤት ነው ያደገው። ቀጥሎ ጠራቢው የዮሴፍ ልጅ ሁሉ ይላል። ስለዚህ ጠራቢ ነበር ማለት ነው። ራሱ አብሮ ይሰራ the holy carpenter የናዝሬት ከተማ ቅዱስ አናጢ ነው። እንጨት ምናምን ሲሰራ ያውቁታል። በዚህ አናቀውም እንዴ ብለውታል እኮ። ኦፍ ኮርስ ያውቁታል። የሚያውቁት ደጁን ነው። እኛ ከውስጥ ወደ ውጭ ነው ያየነው። ናዝሬት ከተማ አናጢ እንደነበር አንክድም። መለኮት መሆኑን ግን እናውቃለን። አየ ዮሴፍና ኢየሱስ አሁን አንድ ላይ ስራ ሲሰራ ዮሴፍ አሁን ወርክሾፕ ነበረው ማለት እኮ ነው አይደል? ውድወርክ። ስለዚህ ትልቅ አሁን የቤት ሙሉ ስራ ዮሴፍ ከተቀበለ ዮሴፍ በር ሲሰራ ጌታችን መስኮት ከሰራ ዮሴፍ የሰራው ይታረማል። ስኳድራ ሊሳሳት ይችላል። ኢየሱስ የሰራው አይታረምም። እንኳን መስኮት ላይ ሰው ላይ አልሳተም። እዚህ ጋር ፍንጭ ያለው ሰው ተፈጥሮ ያውቅ። በአውራጣትህ ባላንስ ነው ያስተካክለዋል። ታውቃለህ? አውራጣት ከሌለ እንደማቆም ባላንስ እኮ አውራጣት ነው። በአውራጣት ነው ባላንስን የሚያስተካክለው። በዚህ በጭንቅላት አይደለም። ጣት ላይ ነው ባላንስ። እሱ ላይ ራሱ እኮ ትክክል ነው። አብሶሉትሊ ፐርፌክት ነው። አልቲሜት ኢየሱስ የመጨረሻው ነው። የሱ አይነት የለም። እግዚአብሔር አብ ያከበረው እሱ ነው። አንተ አለው መሲያችን አለው። አይመስልማ ሲታይ መሲህ አለውና ቀጥሎስ ክርስቶስ መሲህ ቢለው እኮ ይበቃ ነበረ። ቀጠላ ጴጥሮስ ሰው ሊለው የማይችለውን ቀጠለ። የሕያው እግዚአብሔር ልጅ ነህ አለው። ይሄንን እግዚአብሔር ካላለ በቀር በተለይ አንድ አይሁዳዊ ዘዳግም 8ን ሻማ የሚለውን አምላክ እግዚአብሔር አንድ ነው የሚለውን እድሜውን ሁሉ እያለ ያደገ አይሁዳዊ ኢየሱስን እንደዚህ ያየ የእግዚአብሔር ልጅ ነው ማለት አይችልም። የሰማይ ብርሃን ካላሸነፈ በቀር የእግዚአብሔር ልጅ ነህ ማለት በአብ ውስጥ ያለ መለኮትነት ምንም ሳይቀንስ አንተ ውስጥ አለ ማለት ነው። አንተ መለኮት ነህ ማለት እኮ ነው። የእግዚአብሔር ልጅ ነህ ማለት ትርጉሙ ቀጥታ ኢየሱስ ጋር ሲገባ ቀጥታ ቃሉ የአብ አይነት ነህ አለው እና እኛ ማር ስጋ ለብሰ ወርደህ ነው አለው። እኛን ለማዳን መጥተህ እንጂ አንተማ እግዚአብሔር ወልድ ነህ። ጌታ ኢየሱስ እንደዚህ አለው፣ የዩና ልጅ ስምዖን ሆይ አለው። ይሄንን ማንም ሊያውቅ አይችልም፣ ማንም ሊለውም አይችልም። ከዚህም በፊት ማንም ብሎትም አያውቅም። አዲስ ኪዳን ላይ ለመጀመሪያ ጊዜ ኢየሱስን ፊት ለፊት ክርስቶስ ይሄው እግዚአብሔር ልጅ ነው ያለው ጴጥሮስ ነው ለመጀመሪያ ጊዜ። ከዚህ በኋላ ነው የተቀሩት አባቶች እያሉት የቀጠሉት። ለመጀመሪያ ጊዜ ይሄን ብርሃን እግዚአብሔር ሰጠው ለጴጥሮስ። አንተ ክርስቶስ የሕያው እግዚአብሔር ልጅ። ጌታ ኢየሱስ ተደንቋል። ድምጹን ከፍ አድርጎ የጻፉበት ዛ ኮይኔው ላይ ቃል አጋኖ ሁሉ አለው። ቃል አጋኖ አለው ማለት ኢየሱስ ጮዋል ማለት ነው። ኢየሱስ ብዙ ነገር አይገርመውም እንደምታውቁት፣ ብዙ ነገር አይገርመው። ሰው ከምድር አፈር የሚሰራ አምላክ እኮ ነው። ምን ሊገርመው ይችላል? አሁን መሬት ላይ ምድር ብሎ የጠራት መሬት ላይ ምንስ ቢሆን ምን ይገርመዋል? ሰው በሱ ሲያምን ግን ይገርመዋል። እንደዚህ ያለ እምነት እዛ ራሱ አላገኘውም ይላል። ሰው ኢየሱስ ማን እንደሆነ ሲገባው ኢየሱስ ይገርመዋል። ለምን? ሰው ለማዳን ነው የመጣው። የእግዚአብሔር አብ እርዳታ ይላል ኢየሱስ ቆሞ ከታላላቆች ሰውር ለታናናሾች ስለገለጥክ ይላል ኢየሱስ። የሚገርመው ይሄ ነው። ማን እንደሆነ ስታቀው
የሞተ ብታስነሳ ምን ይገርመዋል? አሁን እሱ በሱ ስም እኮ ነው የምታስነሳው። እንዴት አድርገህ ታስገርመዋለህ? እውር ቢበራ ምንም ነገር ብታረግ እኮ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም ነው ማለት አንተ ለክ አይደለም የሚያረከው። ስሙን ስጠራ እሱ መጥቶ ነው ያረጋው። አንተ መጠቀሚያ ብቻ ነው። በምንም መንገድ ሰው ሊያስገርመው አይችልም። እሱ ማን እንደሆነ ሲገባ ስታቅና እሱን አምን የዘላለም ሕይወት ስታገኝ ግን የሰማይ አባት ገለጠል ይላል። ይሄ የአብ ስራ ነው ይላል። አባቴ ይላል። ስሙ ብሩክ ይሁን። አንድ ሴት አለች መጽሐፍ ቅዱሳችን ላይ ያቺ የሰማሪያ ከተማዋ ሴት ትስተላችኋለች። እንስራዝ ላይ መጣችው። እንስራዝ ላይ መጣች። ቀትር ነበር ይላል እና መጽሐፍ ሲናገር እሷ እንስራዝ ላይ ከመጣቷ በፊት ኢየሱስ በሰማሪያ ላይ ያለፍ ግድ አለው የሚል ቃል አለ። ግድ አለው የሚለው አገልግሎቱ ነው። አገልጋይ ነው ማለት ነው። እሱ አገልጋይ ነው። አገልግሎቱ ግድ አለ። እስቲ ልግባ ሰማሪያ አለ። ማንንም አይሁዳዊ ሰማሪያ አይገባም። ከገባው ረክሳሉ ይላል። ነብይ ሊሆን ይችላል፣ ካህን ሊሆን ይችላል፣ ንጉስ ሊሆን ይችላል። አይገባም። ከገባ ይረክሳል። ኢየሱስ ሲገባ ግን ታውቃላችሁ ኢየሱስ አይረክስም። ሰማሪያ ትቀደሳለች። ከሰማሪያ ማርከስ አቅም የሱ የመቀደስ አቅም ይበልጣል። እና ገብቶ ጋደም አለ ይላል። ደክሞት የሚል ቃል አለ። ግድ ብሎት አገልግሎቱ ነው። ደክሞት የሚለው ደግሞ ሰውነቱ ነው። ከዛ ጋደም ብሎ መጣች። እንስሯን አዝላ እንደ ወትሮዋን የመጣችው። ቀጠሮ አልቀጠረ። እየመጣው ነው አላላት። እግዚአብሔር እኮ እንደዚህ እኮ ነው የሚያገኘን። ድንገት የወትሮ ስራህን እየሰራ እኮ ነው የሚያቋርጥ። እና ጋደም ብሏል። ደግሞ ስታዩስ አንድ ኖርማል ተራ ይሁዳዊ ወጣት ነው የመሰለ። ገና ደግሞ 32 አመቱ ነው። ልጅ ነው ማለት ነው። እንዲህ ስታየው የዘላለም አምላክ እኮ ነው። ለስራ ከመጣ ነው 31 አመቱ። እሷን ራሱ እናቷ ወድ ውስጥ የገጣጠማት እሱ ነው። እና ጋደም ብሏል። አይተዋለች። ከዛ ዝም ብላ እንስራዋን ጠጋርጋ ጉድጓዱ ጥልቅ ነው ብለው የለ ገመድ አላት ማለት ነው። ስለዚህ ጣሳ ነገር አላት ውሃ መቅጃ ማርጋ ልካ እንደዚህ ታረቅ። ከንግግራቸው አንድ የቀዳች ይመስላል። ጠጋላት። አንድ ፀሐይ በጣም ያቃጠለው የደከመው አይሁዳዊ ወጣት ጠጋላትና አንቺ ሴት አላት። እንደዚህ አይተው አቤት አለችው። ውሃ ትሰጪኝ እንደው ጠምቶኛል ውሃ ጠጪ። እሱ እኮ የህይወት ምንጭ ነው። እንደ ውሃ እየዋሻትም አይደለም። በእርግጥም ፀሐይ ያቃጥሎታል። ውሃውንም ብትሰጠው ይጠጣል። በዚህ ውሃ ጠጪ ሲላት እንደዚህ አለችው። አንተ አይሁዳዊ ስትሆን አለባበሱና ንግግሩ ያስታውቃል። አይሁዳዊ ሰማርያዊት ከመሆን ከን እንዴት ውሃ ትለምናለህ ስትለው ጌታስ እኛ ብንሆን ሀገር አይበቃንም። አታውቂኝም? እግዚአብሔር ላይ ቅባት አፍስሶ ደፍቶብኝ ምድሪቱን ማነቃነቅ ሰው እንደሆንኩ እግዚአብሔር ከዚህ ይጠብቃችሁ። አቤት ትህትና እኮ ትህትና። ምን ትሆናለህ ትሁት ብትሆን? ትሁታንን እግዚአብሔር ያከብራቸዋል። ትዕቢተኛ እኮ ነው የሚያስቸግረው። ትሁት ሆረ መሬት ላይ ቁጭ እኮ ነው የምትለው እኮ ትሁት ስትሆን እግዚአብሔር መቶ ብድግ ያደርጋል። እግዚአብሔር ካወጣ ደግሞ ማንስ ሊያወርድ ይችላል? ኢየሱስ በጣም ሲምፕል የምድር ነገስታት ገዢ እኮ ነው። የፍጥረት ባለቤት እኮ ነው። እስትንፋስ እኮ ነው እሱ። ለፍጥረቱ ሁሉ ህይወት እኮ ሰጪ ነው። ግን መቶ አንተ ተራ ይሁዳዊ ስትለው ጌታ ኢየሱስ አታውቂኝም እንዴ ሰማይ ምድር ብዬ ጠራው እኔ አላለ ቢል እኮ ልክ ነው። ግን አይልም። ኢየሱስ ካላለኛ ደግሞ ማለት የለብንም። እና ዝም ማለት መረዳት ሆኗ 30 ደቂቃ አብሮ ስትቆይ ምን እንደምትል ያውቃል። ይሄ በሕዝቅኤል 47 መሰረት የቁርጭምጭሚት መረዳት ነው። 4 ነው ሌቭሉ። የመጀመሪያ ሌቭል ነው ተራ ይሁዳዊ ያለችው። ጌታ ቀሳለና እንደዚህ አላት። ውሃ ጠጪኝ የሚልሽ ማን እንደሆነ ብታቂ አንቺ ተለምኙ ነበር፣ እሱም ሆድሽ ውስጥ ወንዝ ከፍቶልሽ ከመመላለስ ይገላግልሽ ነበር አለ። የጠየቀኝ አንድ ጣሳ ውሃ ልስጥሽ የሚለኝ ምንጭ ውሃ ጠምቶት አይደለም እንዴ? ጌታ ሆይ አለችው። ፀሐዩን ታየዋለህ እንዳልመላለስ ይሄንን ውሃ አንዴ ስጠኝና እንደው እባክህ ምንጩን ክፈተው እንዳልመላለስ። እንደው ምን አይነት ምስኪን ሴት ናት። አሁን እኛ ብንሆን እኮ እንደሱ አንልም። ሆዱ ውስጥ ምንጭ ልክፈትልህ ቢላውን የመጀመሪያ ሰው ብትሆን፣ አሁን እኛ በጌታ ስለሆነ እኮ ገብቶን ነው። ሆዱ ውስጥ ምንጭ ልክፈት እምቢ ነው የምንለው። ውሃ በኋላ ያረግ እንዴ ምንጩ ምን እንደሆነ ምናምን በኋላ ነው የሚገባ። የመጀመሪያ አድማጭ ስትሆን እንዴ ከባድ ነው።
ሆድሽ ውስጥ ምንጭ ልክፈት ሲላት እሺ አለችው። እሺ ምን አይነት ቅንነት ነው! ህይወቷ ደክሞ እንጂ ልቧን ይዩት፣ አቅቷት ነው እንጂ ልቧን ይዩት። እሺ በቃ እንደው ምንጩን ክፈተውና እባክህ እንደው ገላግለኝ ስትለው ጌታ ኢየሱስ ምንድነው አረ አላት። እኔ የተናገርኩትን እምሰጥ ካልኩኝ እማደርግ ነኝ፣ እሰጥሻለሁ። ግን ለምን ለብቻሽ ልስጥሽ? የቤተሰብ እንዳረገው ሂጂና ባለሽን ጥሪና ነኝ ይላል። ሴትዮዋ በጣም ባለጠጋ ነህ፣ ምንጭ አለ፣ ወንዝ አለ፣ መገለጥ ግን ትንሽ ያንሳል። እኔ እኮ ባል የለኝም። ኢየሱስ አይ ከደጇ ወደ ውስጥ እየገባ ነው። አጥሯ ነቀል 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 እያደረገ ወደ ነፍሷ ውስጥ እየገባ ባል የለኝ ስትለው ልክ ብለሻል። 5 ባሎች ነበሩሽ፣ አሁን ካንቺ ጋር ያለው ደግሞ ባልሽ አይደለም ሲላት ከዚህ ከጣሳ ውሃ ወጣች። አንተ ሰው አለችው። እስቲል ሰውዬ ነው። አቤት ሲላት ነብይ እንደሆንክ አያለሁ አለችው። አያለሁ ምናምን ጋር መጣች። አይ የቸርች ቋንቋ ጀመረች። አጋለ አልገባችም። አዎ ነብይነት ምናምን አለብህ አለችው። የሆነ ሚስጥር ምናምን ትገልጣለህ እንዴ? ማንም አይሁዳዊ ሊያውቀው የማይችለው ሚስጥሬን ከዚህ ፊት ተገናኝተን ነበር ነው እኔ እናንተ ከዚህ ፊት አውርተን ነበር ምናምን እንደሚባለው ማለት ነው። አረ ሚስጥር ማነግሮ ነው ታቀኛለህ? ጌታችንስ ባል የለኝም ማለትሽ ልክ ነው አይደል ያላት። እኛ ብንሆን አስቡት፣ ገና ሰላም ስንላት 5 ባሎች ነበሩሽ ብለን ነው የምንጨብጣት። ኢየሱስስ አጥር ነው የሰራው፣ ሮጣ እንዳታመልጥ። አሁን 5 ባል ነበረሽ ቢላት ሮጣ ነው የምታመልጠው፣ አትመለስም። ስለዚህ ቶሎ ብሎ አጥር ይሰራል። ተቃል ውሃ ልስጥሽ፣ ሆድሽ ውስጥ ልክፈተው፣ ቆይ ቀስ በይ። ባል የለኝም ስትለው ልክ ነሽ ውሸታም ቢላት አትቆምም። ሴትዮዋ ጥላ ነው የምትሮጠው። ስለዚህ ልክ ብለሻል። 5 ግን ነበሩ። በእርግጥም አሁን ያለው ገና ባል አልሆነም። በሱ ምክንያት አሁን ባል የለኝም ልትይ ትቻለሽ። ሴትዮዋ ነብይ ነህ፣ ቆይ ጉዳይን ቆይ ውሃው ይቆይ፣ አንድ ጥያቄ አለኝ አለችው። እጠይቃለሁ ትመልስልኛለህ። ያምልኮ ጥያቄ ነው አለችው። ባይዘወይ በጣም ብዙ ያምልኮ ጥያቄያችን የተመለሰው እሷ ጠይቃለን ነው። ወርሺፕን ኢየሱስ ዲፋይን ያደረገው በሷ ጥያቄ ነው። እኛ ለአባታችን ለያዕቆብ እግዚአብሔር በዚህ በገሪዛን ተራራ ስለተገለጠ ስግደት እዚህ ነው እንላለን። እናንተ ደግሞ ቤተ መቅደሱ ባለበት ኢየሩሳሌም ነው ትላላችሁ። ለመሆኑ ልኩ የቱ ነው? እንዴት እናምልከው እግዚአብሔርን አለችው። ትንሽ ነብይነት አለባው፣ መንፈሳዊ ነገር ታውቃለህ፣ እስቲ አስረዳኝ ስትለው 5ቱን የሙሴ መጽሐፍት ብቻ ነው የሚቀበሉ ሰማርያውያን። ስግደት እዚህም እዛም መሆኑ ቀርቷል አለ ኢየሱስ። ታዲያ ስትለው እግዚአብሔር በእውነትና በመንፈስ የሚያመልኩትን ይወዳል፣ ያም ጊዜ አሁን ሆኗል አላት። ምን ማለት ነው? እግዚአብሔር ከህንጻውቶ ሰውስ ገብቷል። አሁን እዚህ ጋር እዛ ጋር እምትዩ አይደለም፣ አንቺ ውስጥ ነው። በእውነትና በመንፈስ ነው እግዚአብሔር የሚመለከው። ቆይ ተረጋጋ አለችው። አሁን እናንተ በጌታ ስለሆናችሁ እኮ ነው ቆይ አለችው። እንዴ ይሄንን እኮ ነብይ አይነግረንም አለችው። ይሄንንማ የሚነግረን ክርስቶስ የተባለው መሲህ ሲመጣ ነው አለችው። ይኸውልህ በዚህ ሁሉ የኃጢአት ጥልቀት ውስጥ ሆና ክርስቶስ የሚባል መሲህ ትጠብቃለች። አይ እኔ መሲሁ ነኝ ከማለቱ በፊት እኮ እሷ ናት እኮ ያለችው ክርስቶስ የተባለ መሲህ እንደሚመጣ አውቃለሁ አለችው። እሱ ሲመጣ ከነ ኃጢአቴ ከነ በደሌ የምኖረውን ሴትዮዋ አራግፎልኝ ነፃ ያወጣኛል። ትክክለኛውን አምላክ ያገናኘኛል። እውነተኛውን አምልኮ ደግሞ ይሰጠኛል። አንተ ነብይና መሲሁ ሲመጣ ነው ስትለው ጌታስ ቀስ ብሎ ባይዘይ ፀሐይ በጣም ስለመጣው እስካሁን ውሃ አልሰጠችውም። ባይዘይ ዝም ብላ ነው ልቡን የምትወልቀው። ውሃ በሰጠው እኮ እያራሰ ያወራል እና ስለደከሙ አይጮህም። ቀስ ብሎ ነው መገለጥ። ባይዘይ በቃ ቀስ ብሎ ራሱ ይገባል። የሚያናገርሽ እሱ እኔ ነኝ አላት። አሁን መረጃ ቢሆን የነገራት አትመስልም ትለዋለች። መገለጥ መሆኑን የምታውቀው አብሴንድ ዳውን ገለበጣት። የሚያናግርሽ እሱ እኔ ነኝ ሲላት እንሰራዋን ጠላ የሚል ቃል አለ። ባይዘው ፕሮቶኮሏ ተዘበራረቀ። ስነ ስርዓት ይዛ ቆማ የምታወራ ሴት ብርሃን ውስጧ ሲገባ እንሰራዋን ጠላ ወደ ፈራችው ወደ ምታፍረው ከተማ እያሮጠ
መጣች። ባይዘወይ መገኘትህ መነካትህ የሚያስታውቀው ሪአክሽንህን ይቀይረዋል። ወንጌል እንደገባ የምታስታውቀው እንትን ይቀየራል። ምን ነካው ትባላለህ። ድሮ እንዲህ አልነበረም፣ ጥሩ ልጅ አልነበረ እንዴ ያስብልሃል። ጥሩ የሆንኮው ነው ያለች ከተማው አደባባይ ላይ ሄዳ ስትል የከተማው ሕዝብ ያው ያቃላ ታሪኳን። ስድስተኛው ደግሞ ምን አረጋት ብለው ኦብቪየስሊ የሚሉት እንደሱ ነው። እናንተ ግዴታ የተጻፈ እንታፈ ተሰብስበው ምንድነው አሏት። እዛ ውሃ መቅጃ ቦታ ሄጄ ያገኘሁት ሰው ጉዴን ነገረኝ። አንተ አደባባይ ለማውራት አላፈረችም። ለምን መሰለ? አሮጌዋን ፋይል እንደዘጋው ገባት። ተዘግቷል በቃ። አሮጌ አብሯት የኖረ የምትሸማቀቅበትን ቀና እንዳትል ያረግ ዘግቶት እርግጠኛ ናት። እንዲህ አለች፣ ጉድ ነበር አለች። ጉድ ለሰው የማይነገር እንኳን ሊኖር ለማውራት የሚያሳፍር ጉዴን ዝርክርክ አረገው። ነገረኝ ጉዴን ስትል ነብይ ነው እንዴ ሌሏ ሲሉ እርሱ ክርስቶስ መሲሁ ሳይሆን አይቀርም ኑስቲ። የከተማ ሕዝብ መጽሐፍ እንዲላል ኢየሱስ ከቆመበት አልተንቀሳቀሰም ይላል። ከተማውን ይዘው እንደምትመጣ እርግጠኛ ነው። እሱ አንድ ለአንድ ወንጌል ስርጭት ቢሰራ 3 ዓመት አይበቃውም። በሷ በኩል በ30 ደቂቃ ይመጣል። ሴትዮዋ ጀርባዋ በጣም ጥሩ ነው። መጀመሪያ እንስራ አዘለች፣ ቀጥሎ ከተማ አዘለች። ጀርባዋ ጥሩ ነው። ከተማውን ይዛ የተማረ የለም ምን ይለ አገሩ ሰብስባ ሰማርያን ይዛለት መጣች። እሱ የት ጋር ብቆም ጥሩ ነው ብሎ እንደዚህ ከፍ ያለ ስቴጅ እየፈለገ ከተማውን ይዛ ከኋላ አቧራ የቦንነ ህዝብ ተሰልፎ መጣ። ደረደረችለታ። እሷ 30 ደቂቃ በጌታ በመሆኑ ተቀድማቸዋለች። ስለዚህ ዲያቆን ልትሆን ትችላለች። አሸር ሚል ሪቫን አድርጋ ላይ ብራዘር ጌታ እኮ ሲመጣ ኋለኛ ፊተኛ ነው የሚሆነው። እንዴ የሰደቧት የነቀፏት ያ ሁሉ ህዝብ እኮ ተሰብስቦ እሷ ናት ኢየሱስ ጋር ትክክለኛ ወንጌል ስርጭት እሷ ናት የሰራችው። ወንጌል ስርጭት እኮ ስለኔ መንገር እኮ አይደለም። ስለ ኢየሱስ ነግረ ሰውየውን ይዘመተ ቁጭ ታረጋውና ኢየሱስ እግር ስር ለኔ ነገርከኝ ነገረው ትሏል። አንተን እንደነካ ይነካዋል። አንተን እንዳሸነፈ ያሸንፈዋል። አንተ ጋር ካቆየው ነው ችግር ኢየሱስ ጋር ወስደ ቁጭ አርገው። ይሄው ጌታ ሆይ ብለህ ስጠው። ሴትዮዋ ሰብስባ ይዛ መጣች። እኔ ተነክቻለሁ አለች። ምስክር ነኝ። ሲያወራልኝ ዝብርቅርቅ ነው ያረገኝ። አጥንት ስጋ ደሜ አልቀረም። ሁለንተናዬን ነካኝ እና እኔ ግን እንዴ ማብራራት አልችልም። እኔን እንደነካኝ ይንካችሁ ነው አለች። እሷ በ30 ደቂቃ የገባትን ወንጌል እነሱ 2 ቀን ፈጀባቸው የሚል ቃል አለ። 2 ቀን ወደዚህ ሲያረጉት ይመስላል አይመስልም ሲሉ በሁለተኛው ቀን ከተማው ላይ ወረደ ብርሃኑ። የከተማው ሕዝብ ጠራት። ነይ አሏት። ጥያቄ ካለም እሷ ናታ የምታስተናግደው። ሮጣ ሄዳ ምንድነው አለች። ተሰብስበው አንቺ ስላለሽን ሳይሆን እኛ ራሱ አይተነዋል። ይህ ሰው ክርስቶስ የዓለም መድኃኒት ነው። በቃ የለም ሌላ። ይሄ ሲበራ ይሄ ሲገለጥ ይሄንን ሲያገኙት መጽሐፍ እንዲላል ኢየሱስም ከተማውን ትቶ ሄደ። ኦሬዲ አለቃ። በረከት እዚህ ውስጥ ነው። ፈውስ እዚህ ውስጥ ነው። ህይወት ያለው እዚህ ውስጥ ነው። እግዚአብሔር አንተን የሚያገኝ በዚህ ውስጥ ነው። የለም ሌላ። ከኢየሱስ ውጪ የለም። እግዚአብሔር ጋር ምንም ከፈለክ በኢየሱስ በኩል እግዚአብሔር አንተን ካገኘ በልጁ በኩል የኔና እግዚአብሔር የጋራ መገናኛ ኢየሱስ ብቻ ነው። አብ ማንንም አይቀበልም፣ ልጁን ብቻ ነው የሚቀበለው። እኔን ከተቀበለኝ ኢየሱስን ብሎ ነው የሚቀበለኝ። እከሌ የሚባል ሱፐር ቢንግ የለውም እግዚአብሔር። ሁሉ ኃጢአተኛ ነው፣ በልጁ በኩል ብቻ የመጣ ነው ጻድቅ። እስቲ አሜን በሉ። በቃ ገባቸው። እሱ ክርስቶስ የዓለም መድኃኒት ነው አሏት። ገብቷቸዋል ይሄ አለ። አዎ ሲሉ ትተወጣ። ጴጥሮስ ያወረደው መገለጥ እኮ ይሄንን ነው። እቺ ሴት የተገለጠላት ይሄው ነው የተገለጠላት። ይሄ ነው ለሷ ኢየሱስ ነገራት፣ ለጴጥሮስ አብ ነገረው። የሥላሴ ሥራ ነው ጉዳዩ። ለጴጥሮስ እኔ ማን ነኝ ሲል አብ ቀስ ብሎ አባቴ ነገራሉ። ኢየሱስ ደግሞ ለዚህ ሴት ራሱ ቆሞ ወራላት። አብም ያወራው ይሄን ነው፣ ወልድም የመሰከረው ይሄን ነው፣ መንፈስ ቅዱስ በእኛ ውስጥ ሆኖ የሚመሰክረው ይሄን ነው። እርሱ ክርስቶስ
የዓለም መድኃኒት ነው። ሃሌሉያ። ወንጌልን በእውነት የመስበክም የመስማትም እድል ሳገኝ ደስ ይለኛል። ወንጌል የመናገር እድል ሳገኝ እንደዚህ ሐሴት ስለ ኢየሱስ ማውራት፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ማውራት ሊሰጠው የሚገባ በጣም ብዙ ሰው እያለ እግዚአብሔር ለኛ ሰጠን። ብርሃኑን አፈሰሰው። በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆነ። አንድ ቃል እንገራችሁን ልጨርስ። ጳውሎስ አንዴ ቸርች ውስጥ የቸርች አባላት አይደለም የጠራው፣ ግሪክ ሀገር ሄደና ዛሬ ቸርች ብሎ መጥሪያ ካርድ አዘጋጅቶ የዚህ ዓለም ፈላስፎች፣ ጠቢባን፣ አዋቂዎችን፣ ሊቃውንትን ጠራ። ጉባኤው በሙሉ በእንደዚህ አይነት ስብስብ ባሉ ተጠቅጥቀው ገቡ። የግሪክ ፈላስፎች ናምተ የዚህ ዓለም ፈላስፎች ሲል አቤት ሊያደንቀን ነው ብለው፣ አዋቂዎች ሲል አቤት ይላሉ፣ ሊቃውንት አቤት ይላሉ። እግዚአብሔር የዚህን ዓለም ጥበብ ከንቱ አላረገውም እንዴ? ቸርች እኮ ሰብስቧቸው ከንቱ አላረገውም እንዴ ሲል እንዴት ሲሉ ኢየሱስ ክርስቶስ የእግዚአብሔር ጥበብ ነው። ሌላው ጥበብ በሙሉ ሰው ማዳን አይችልም። ምንም ጥበብ ሰውን በእግዚአብሔር ፊት ሊያቀርበው አይችልም። የእግዚአብሔር ጥበብ ክርስቶስ ነው አላቸው። የእግዚአብሔር ኃይል ክርስቶስ ነው። አናምንም ሲሉ በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆኗል። ብታምኑ በጣም ደስ ይለኝ ነበር። ለምን? ሞኝነት ነው የኛ ስብከት፣ በጣም ሞኝነት ነው። አንድ የ33 ዓመት ተኩል አይሁድ ወጣት መስቀል ላይ ተንጠልጥሎ እርቃኑ ተንጠልጥሎ እሱን የሚያምን የዘላለም ሕይወት አለው የሚል ስብከት መጡና ሞኝነት ይሉት። በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆነ። የእናንተ ጥበብ ሲያልቅ የእግዚአብሔር ሞኝነት ይጀምራል አላቸው። ኃይላችሁን ስትጨርሱ የእግዚአብሔር ድካም ይጀምራል አላቸው። ኢየሱስ የመጨረሻ የእግዚአብሔር ጥበብ ነው። ኢየሱስ የመጨረሻው የእግዚአብሔር ኃይል ነው። ወንጌል የእግዚአብሔር ኃይል ነው ወዳጆች። የዘላለም ሕይወት የሚገኝበት ኃይል እሱ ነው። ይሄ ለአዳዲስ ሰዎች የሚሰበክ አይደለም። ለኖርን ለከረምን በእግዚአብሔር ቤት ውስጥ ላለን በጌታ ጀምረን በሙሴ ለመጨረስ ለምንታገል ለብዙ ሰዎች በእምነት ጀምረን በሕግ ፍጹም ለመሆን የምንጠር ብዙ ሰዎች እኮ አለን። ብዙ ሰዎች በእምነት ጀምረን በጸሎት የምንጨርስ የሚመስለን፣ በክርስቶስ ኢየሱስ አምነን ገብተን በሆነ ጥረት የሆነ ቦታ ምንደርስ የሚመስለን። ኖ ጸሎትም ከሆነ ትጋትም ከሆነ ምንም ነገር ከሆነ ከእምነቱ በኋላ ነው። እስቲ አሜን በሉ። ለኛ ነው። ኢየሱስ ክርስቶስ የእግዚአብሔር ጥበብ ነው። በዚህ ጥበብ በህይወት ኑሩ። ኢየሱስ የእግዚአብሔር ኃይል ነው። በዚህ ኃይል ዓለምን አሸንፉ። ድል አድርጎ ዓለምን ሰይጣንን ባዶ እጁን የምትልኩት ኢየሱስ ክርስቶስን ይዘህ ነው እንጂ ብቻህን አትችለውም። ሰይጣንን እኩያም አይደለም። በጌታ ስትሆን ነው ባይዘው የሚፈራ። በጌታ ከሆነም ካይፈራ። በጌታ ስትሆንስ ተነስታ አንዴ ስገስጽ ከጥግ እስከ ጥግ ያለው ነው የሚራገፈው። በጌታና ፖዚሽንድ ነህ። ክብር ለኢየሱስ ይሁን። ኢየሱስ ምን ነበር አገልግሎቱ? እሱን እንዲያውቁት ሰዎችን ይሰብካል። እኔ ከሰማይ ተልኬያለሁ። አብ ብቅ ሲል በእርሱ ደስ የሚለኝ የምወደው ልጄ ይላል። አብ ብቅ ሲል ስለ ኢየሱስ ይናገራል። ስለ መንፈስ ቅዱስ የነገረን ኢየሱስ ከኔ ወስዶ ይነግራቸዋል። ስለ እኔ ይነግራቸዋል። ሌላ አይናገርም። የእግዚአብሔር ትኩረት ኢየሱስ ነው። ለምን? የሰው ልጆች የዘላለም ሕይወት የሚያገኙት በሱ በኩል ነው። እረፍት ያለው እሱ ጋር ነው። በጌታ ሆናችሁ እረፍት ያጣችሁ ሰዎች ኢየሱስን ይዩት። ኢየሱስ ጋር ተጣበቁ። በእውነት የተሻለ ዓለም አይመጣም። ዓለም እያበቃላት ነው። ከዚህ በኋላ ያው ቴክኖሎጂውን ታውቁታላችሁ እናንተም። አሁን እኮ ኤአይ ደርሰናል። ሞደርን አይደለም እኮ አሁን ፖስት ሞደርን ነው። ዘመናዊ አይደለም ድህረ የሚል ከፊቱ ገባ። ዓለም የመጨረሻ ደረጃ ላይ ናት። ሰሞኑን የሚመጣ አይመስላችሁም? ጌታ ሚኪን ቅድም ሲናገር አልሰማችሁትም? ይመጣል አይደለም? አዎ ይደርሷል። በጣም ከባድ ነገር ነው የነገርከኝ። ይሄንን የጂ አዲስ አበባ ነው የምናገረው። ይመጣል እያልኩ ሁሌ ነው የምናገረው። አረ እየደረሰ ነው። መንገድ ጀምሯል። የመላእክት አለቃ መለከት ይዞ ሁሌ አምነው ያንቀላፉ በሙሉ ከመቃብር ይወጣሉ። እነ ጳውሎስ እነ ጴጥሮስ አባቶች እነ አብርሃም ትላንት ያየናቸው እነ አብርሃም እነ ሙሴ አስቡት። የማይቆጠር ሕዝብ ከመቃብር ይወጣል።
ኢየሱስ ደመና ድረስ ይመጣል። በመላእክት ታጅቦ የአየሩ አለቃ በሙሉ ፈርሱ ይወድቃል። ያመንን እኛ ከአባቶች ጋር አብረን በቅጽበት አይን ተቀይረን ጌታን በደመና ለመቀበል እንነጠቃለን። ኢየሱስ ደመና ጋር ይጠብቀናል። ለዓለም ሁሉ አይደለም የሚመጣው፣ ለምናምን ለኛ ነው የሚመጣው። የመጀመሪያ ፈርስት ራውንድ ለኛ ነው። ሰከንድ ራውንድ አብረን ነው የምንመጣው። ፈርስት ራውንድ እሱ ነው። ከዛስ መላእክት ከአራቱ አቅጣጫ ይሰበስቡናል። የሚቀር የለም። ባይዘዌ በቅጽበት አይን ነው ባይዘዌ የምንለወጠው። በዛው ቅጽበት ነው የምንሄደው። እግር ላይ ተንጠልጥሎ ሆነ አይወጣም ብራዘር። እጅ ራሱ ይስተዋል። አዲሱን አካል እንደዚህ አያዝም። እስቲ አሜን በሏ። ኢየሱስ በተዘጋ በር የገባው እኮ በሱ አካል ነው። የከበረ ስጋ ይሏል መጽሐፍ። ይሄ በጣም ነው የምታምሩት ባይዘዌ። መጽሐፍ ቅዱስ ግን የተዋረደ ነው ይለዋል። ቆንጆ ናችሁ። በተዋረዱ እንዲህ ካማራችሁ በአዲሱማ ሊብራራ አይችልም ውበታችሁ። ብድግ እንላለን። ማን ነው ወደዛ ተነጥቆ የሚሄደው? በዚህ እውነት በህይወት የኖረ እቺ ስብከት ዘላለማችንን ነው የምትቀይረው። ኢየሱስ ማለት ለኔ ብለን የገባን እውነት የተገለጠልን ብርሃን። አያችሁ፣ ለመንበርከክ ኢነርጂያችሁ ይሄ መሆን አለበት። ቸርች ለመምጣት ኢነርጂያችሁ ይሄ መሆን አለበት። ቸርች እንዳቀሩ አትቅሩ። ቸርች ለምን ነው የምትቀሩት? ምን መሄጃ አለኝ? ቤተ ክርስቲያን ቀርቼ የት ነው የሚሄደው? ቤቱ ራሱ እዚህ መጣ። አሁን እንደዚህ ጸልየ አጠገብ ያለው ሰው አግኝተው ራሱ ሰላም ብለው። እኔ ከፓስተር ጋር ስንውል ሁሌ የሚለው ነገር አለ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ በክብር ሄዷል፣ ተመልሶ ይመጣል። አሜን ማራናታ ሁሌ ነው የሚለው። ለምግብ ስትጸልዩ እኮ ነው የምትሉት። አሁን የዚህ ቸርች አንድ ሰው አግኝተ ኢየሱስ ሄዷል፣ ኢየሱስ ይመጣል፣ ማራናታ ተባብለ ወደ መንገድ ስትሄድ የሆነ ሰው ፈልጌ ነበር ለአንድ ጉዳይ ቢል ለአመጽ አረ ማራናታ ብዬ ነው ልታስቀረኝ። አረ ብራዘር ታውታው ይጠብቀሃል። በዚህ ለምግብ ጸልየ ትድናል። ለምግብ ጸልየ። ቸርች ደግሞ ስመጣ አስበዋል። አንድ ሳሰብ ከሰምተ 40 ደቂቃ ዘምረ ተንበርክከ ጸልየ ስትሄድ ሰይጣን ቦታ አይኖረው። ዘግተህበት ነው የምትሄደው። የሚወረውረው እዛው ነው የሚወድቀው። ሐሳብ አይመጣም። ዝግ ነው። ብርሃን በብርሃን ነው። እስቲ አሜን በሉ። በፍጹም ከቸርች የተሻለ የትም የለም መሬት ላይ። የመጨረሻ የክብር ቦታችን ቤተ ክርስቲያን ነው። በደንብ አሜን በሉ። እንዴ በእውነት ነው የምነግራችሁ። የክብር ቦታ ቸርች ነው። የክብር ቦታ የመጨረሻ የት ነው የምትደሰተው? ቸርች። እኔ አሁን ጧት ከቤት ወጣለሁ፣ ልጆቼን ትምህርት ቤት አደርሳለሁ ከፍሬክስ ጋር። ባለቤቴና ፍሬክስ ስለሌላ ያው እዚህ ጋር ያሉት በሙሉ ያውቋታል። በቤተ ክርስቲያን መሪው ዘንድ የታወቀች ናት። እናንተም ልታውቋት ትችላላችሁ። ለነገሩ ከሷ ጋር በጧት ቸርች 2 ተኩል ቸርች ነኝ እኔ። ከዛ እስከ 8 ሰዓት 9 ሰዓት ድረስ ቸርች። ምንድን ነው የምሰራው? ሁሉንም እየጸለይክ ነው? አልጸልይም። ሁሉ ነው የተወሰነ ነው የምጸልየው። ከዛ የተወሰነ አነባለሁ። የቀረውስ ዝም ብዬ ቁጭ እላለሁ። ቸርች ሰው ይመጣል። ዝም ብሎ አንዳንድ ሰው አለ መጥቶ መኪና ቆሞ ምንድነው ጉዳይ ያላችሁ ስል የለንም እና ዝም ብለን በስማ ብለን ሲመጣ ከኔ ጋር እንገናኛለን፣ ከሆነ ሰው ጋር ይገናኛል፣ ይጸልያል፣ እንጸልያለን፣ እናወራለን፣ እንጫወታለን። ሰውየው እየዘመረ መኪናው ላይ ካልሆነም በእግሩም ከሆነ እየዘመረ ጮክ ብሎ አምሮብናል በቤት እያለ ልብሱ አባራ እኮ ሊሆን ይችላል። ብራዘር አተረጉሞማ በዚህ ክርስትና ይሄ ነው እንዴ? ክርስትና የምበላው ነው እንዴ? አይደለም። ክርስትና ህይወት ነው። ለዛም የዘላለም ህይወት። እየዘመረ ይሄዳል፣ ይጽናናል፣ ይበረታል። ለምን ቸርች ነው የመጣው? አንድ ክርስቲያን ወንድም አግኝቷላ። ገና ስትገባ የሚሰማ ነገር አለ። አሁን እዚህ ስመጣ ሆቴል ስትሄድ እነዚህ ስመጣ ተመሳሳይ ነው እንዴ? ሆቴል ስትሄድ እኮ ኢንስትራክሽኑ ብዛቱ ማጨስ ክልክል ነው። ሆቴል ደረሰኝ ሳይቀበሉ ሂሳብ እንዳይከፍሉ። ቸርች ማጨስ ክልክል ነው የሚል ይጻፋል እንዴ? የተጻፈ ቀን ነው የምንጣላው። ለምንድን ነው የማይጻፈው? ኦልሬዲ ፍሬም ያደርጋል ስትመጣ። ሁሉም የማያጨስ ነው እንደሚመጣው አይደለም። የሚያጨስ ሊመጣ እኮ ይችላል። ቸርች ሲገባ ማጨስ ራሱ ትዝ አይለውም። ባይዘው ለምን ትያዛለህ? ጸልዮብህ እንዳይመስልህ እኮ መስቀሉን አይተገና ስገባ ሆቴል እንዳልገባ ያስታውቃል። ገብተህ ቁጭ ስል ስብስብ ትላለህ። ይርቃል። የተጠጋ ነገር በሙሉ ሌላ ነገር ይይዛል። ጎናቸው ቤተ ክርስቲያን በተአምር እንዳትቀርበሉት።
እኔ አሁን በእውነት ነው የምላችሁ ይገርመኛል። እኔ አሁን ሰው እኔ አሁን ቸርች መጨረሻ ላይ ቆሜ ሁሉንም ሰው ነው ሰላም ብለው ቆሜ ነው ሰላም ብለው ሁሉ እንግዲህ 3000 ምናምን ሰው ነው ያለው ቸርቹ ላይ ሁሉ የመጣ በሙሉ ነው ማቅፈው አጠገቤ የመጣ ላስት ዊክ ያልመጣውን ሰው ባይዞ ያውቀዋል። ሰላም ሲለኝ አልነበረክም አይቼው አይደለም እኔ ይገባኛል የጎደለ ምንድነው ያጎደ ምን አልነበረክም ደስ አው ተለኝ እንዳ ቀሪያት ሄደ ነው ስራ የለ አንዳንድ ሰው ተኝቶ ያሳልፋል ታውቃለህ። በሰነ ስርዓት ማታ ተኙ፣ በቸርች ሰዓት አትተኙ። ቸርች ኑ ስትመጡስ አርፍዳችሁ አትምጡ። ከሰው ጋር ቀጠሮ ሲኖር እንኳን አናረፍድም። ቸርች ኑ በርከክ በሉ። የተለየ ስራ ካላችሁ ችግር የለው ግን ኑና በርከክ ከዛ ረጅም ልሳን ለዘማሪዎቹ ራሱ ይለቀቃል። ከዛ ወርሺፕ አድርገ ቃል ሰምተ መጨረሻ ላይ ልክ አለቀ ሲባል ቱር አትበሉ። ሰላም ተባብላችሁ ቀደም ባይዘው ፓስተር ይመጣል እንሄዳለን የሚለው የፈርስት ሴንቸሪ ክርስቲያኑ ሰላምታ አለ። የነ ጳውሎስ ዘመን ሲያገኝ መንገድ ላይ የሄደ ጳውሎስን ሲያገኝ ኢየሱስ ተነስቷል ብሎ ነው የሚጨበጠ። ሰላም ሲል ኢየሱስ ተነስቷል ብሎ ሰላም ብሎ ይሄዳል። ድጋሚ ሲመጣ ካገኘ ይመለሳል ብሎ ይሄዳል። ሰላምታቸው ራሱ ተከታታይ ትምህርት ነው። ስለዚህ ሰላም ሳትባባሉ እንዳትሄዱ። ተነስቷል ይመለሳል እየተባባላችሁ ነው መሄድ ያለባችሁ። መንገድ ላይ ሰው ስታገኝ ክርስቲያን የሚሆን አይሁን ኢየሱስ ተነስቷል ትላለህ። በጌታ ካልሆነ ኢየሱስ ተነስቷል ስትለው ባይዘ መንፈስ ካለበት ይጮሃል። ኢየሱስ ተነስቷል ብሎ በሰላም አይቀመጥም ሰውየው። መንገድ ላይ ራሱ ቢሄድ ምን ሊለኝ ፈልጎ ነው መልሶ ይደውልልሃል። ኢየሱስ ተነስቷል ያልከኝ ለምንድን ነው ስትል ስለ ኃጢአት ሞቷል ብለህ ትጀምርለታለህ። ከዛ በሚቀጥለው ቀን ቸርች ይዘው ትመጣለህ። በጥር 1 ሰው ብሎናል ሚኪ 10 ይዘን እንመጣለን። ታዲያ አሳማኝ አይደለም ወደ ጎን ብንሰፋ? አሳማኝ አይደለም? በእውነት የሰማኑን በልባችን ያቆይልን። ሕይወት ቃል ያሰማልን። መንግስተ ሰማይ ያወርሰን። በጣም ነው የምወዳችሁ።